ምሳ ተቀብሎ ሲሄድ በተወሰነ መንገድ እንደተቸገረ ራሴ ወስጃለሁ። የእናንተን ፕሮግራም ስረዳ እንደተቸገረ ነው የምትረዱ። እሱም ምሳውን የተቀበለ ድንገት ጎደሎች አሉ ማለት ነው የሚመስለው እና እኔ በመልካምነት ነው ያየሁት። አሁን ተብሎ የተደረገ ነገር አይደለም። ስራችሁ ግልጽ ነው፣ መርዳት ነው እና ሳየው እጅግ ነው የደነገጥኩት። እውነት ለመናገር ሰውነቱ እንደዛ ብሎ ፀጉሩ አድጎ የመሳሰሉት ነገሮች ያው ለአንድ ቤተሰብ ለወንድም ትንሽ ያስደነግጣል። በጣም ደንግጬ ነው ያየሁት። ከዛ በኋላ ያሉት ነገሮች ደግሞ እየተደዋወሉ ከዚህ ደረጃ ለመድረስ በቅተናል ማለት ነው። ሰላም እንደምናላችሁ። ዛሬ እንግዲህ ታላቅ የሥነ ጽሑፍ ሰው ያገኘ ነው የመጣሁት። በመንገድ ላይ ስጦታ ፕሮግራም ሰዎች እያገኘን የምሳ ግብዣ እናደርጋለን። ያንን የምሳ ግብዣ ደግሞ ለአንድ ታላቅ የሥነ ጽሑፍ ሰው አድርጌ ነበረ። በወቅቱ ምናልባት ጺሙ ስላደገ ጸጉሩ ስላደገ ትንሽ ለወጥ ብሎብኝ አላወቅኩትም ነበረ። እንግዲህ ዛሬ እሱ ላገኘን የመጣሁት የሱፍ አበባ የታላቁ ተቃርኖና ሌሎች መጽሐፎችን የጻፈ በኢትዮጵያ የሥነ ጽሑፍ ውስጥ ትልቅ አሻራውን ያሳረፈና እንዲሁም ብዙ አድናቂዎች ወዳጆችን ማፍራት እየቻለ ሀብታሙ አለባቸውን ለማግኘት ነው የመጣሁት። እስቲ አብረን እናገኝ። ሰላም ነው። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ሰላም ነው። ሰላም ነው። ሰላም ነው። ይሄን ሀብታሙ አለባቸውን ነው ማለት እንደምን አለ? ሰላም ነው። ሰላም ነው። ስላገኘው በድጋሚ ደስ ብሎኛል። ባለፈው መንገድ ላይ ሳገኘ ጺም አድጓል፣ ጸጉርም አድጓል፣ ተቀይረብኛል። መንፈሴ ግን ትንሽ ነው። ከዛ ተጠራጥሬ ነው የሄድኩት። ስለየህም ራሱ እየተጠራጠርኩ ነው የተለየው። የተገናኘንበትን ጊዜ ታስታውሰዋለህ? አስታውስከው? አስታውስ። ያው እየዞርን ኢቢኤስ ቴሌቪዥን እንደ ቤተሰብ ሰዎችን እያገኘን አብረን ዛሬ እንዋል አብረን ምሳ እንብላ የምንለው ግብዣ ራሳችን ጋር ነው። በዛች አጋጣሚ አካባቢ ማገኘት ግን ሳላውቅ ሳላስተውል ዛሬ ሳይ መንፈሴ ደግሞ ደስ አለ። የሚቀራጥሙ ስራዎች ለሀገር በዚህ አጋጣሚ ያው ዝቅ የምናከብርህ በዛ ነው የምናመሰግነው። ለሀገር የሰራኸው ትልቅ ስራ አለ። በሥነ ጽሑፍ ውስጥ ትልቅ ባለቤት ትልቅ ድርሻ አለ። ይህንን ሳናመሰግን ሀገርም ታመሰግናለህ። በዚህ አጋጣሚ ደግሞ ይቅርታ ማለት እፈልጋለሁ። ብዙ አይደለም፣ ምንም ይቅርታ የሚያሳይ ነገር አልገጠም። ግለሰብ አይደለም ያየሁት፣ ያኔ ድርጅት ነው ያየሁት። አንተ አለ፣ ከአንተ ረዳቶች አሉ፣ መኪና ቆሟል እና ድርጅት ነው ከኢቢኤስ ቴሌቪዥን ብለኸኛል። ተቋም ነው የሚመጣው እና ይሄ ተቋም ምን እየሰራ ነው እየጠየቅያለሁ በልቤ እና ምሳ ስትጋብዘኝ አንድ ነገር እያለ ሀብታሙ መሆኔን አውቀው ያደረጉት ነው ብዬ አላሰብኩም። ግን አንድ ነገር እየሰሩ ነው። በአጋጣሚ አግኝተውኛል። እኔ ያው ህዝቡ ነኝ፣ ከህዝቡ ጋር ነው ያለሁት። ምሳ ነው የጋበዙኝ። ስለዚህ አክብሮቴን ላሳያቸው ተቀብዬ ደስ ይለኛል። ነገም ብትመጡ እቀበላለሁ። እኛ ያችን ስናደርግ ካሜራ ላይ የሚያነገር ሲገባ ምንድን ነው ህዝብ ሁሉም ነገ አሁን በሰፈር ውስጥ ሀብታሙ የራሱን የሰፈር ሰዎች ምሳል ጋብዝ ሊል ይችላል። እንደ ሀገር ሌላውም ሁሉም እየተቀባበለ እቺን ፍቅር ለማጋባት አጋጣሚ ምናልባት ፀጉር ማድረግ ያባንተ ማዝበር አሁን በአጋጣሚ ከምሳ ነው በልቼ ነው የወጣሁት፣ ተመግቤ ነው የወጣሁት። ፀጉሬና ያድጋል ከልጅነት ጀምሮ አንዳንዴ ያሳድጋል። ስራ ሲበዛ ያድጋል እና እንደምንም አላየው ስራ ላይ ነኝ። ያዩ ሰዎች ምን ነካው ሊሉ ይችላሉ እና ስታገኘኝ ይልኩ ያገኘኝ አንተ ነው የመጣኸው፣ እናንተ ናቸው የመጣችሁት፣ እኔ መጣሁ እና ምንም ወደ ምንም ሊተረጎም አይችልም። መልካም ልብ ነው ያለ ለሀገርም ባለመታ ነው። ከዚህም በኋላ ደግሞ ሀገርም ህዝብን ካንተ ብዙ ነገር እንደምትሰጠንም ተስፋ ቃል ገብቻለሁ። እንወድሃለን፣ እናከብርሃለን። ምናልባት በመንገድ ድንገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብት
እንግዲህ ሀብትዬ እኔ አመጣጤ ይቅርታ ምን ለመጠየቅ አንድ ሁለት ደግሞ ላንተ ያለኝን ትልቅ አክብሮት ለመግለጽ ነው። ከዛ ውጭ እንግዲህ ዛሬ ማታ ደግሞ ተላለፍ ሰይፉ በኢቢኤስ ላይ ያንተን አጭር ቆይታ በማስመልከት እኛ ደግሞ እንደ ኢቢኤስ ላንተ የምንሰጠው ስጦታ ይኖራል፣ የምስጋና ስጦታ። ያችን ስጦታ እና እገዛ እናደርጋለን እንደ ኢቢኤስ። አመሰግናለሁ።